الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهدي الله فلا مضل له ومن يضلل فلا هادي له أشهد أن سيدنا ونبينا محمدا عبده ورسوله أما بعد في كتابنا كتاب التوحيد الذي هو حق الله على العبيد كتاب التوحيد أراتنيو باباتشنن سناسكتل الله سبحانه وتعالى بقرآنه من إلى النار واعبدوا الله نكوتا يجزوت ولا تشركوا به شيئا بس من نجر أتقاروا بلو إلى النار فمعنى الشهادة الذي عن لا إله إلا الله على شون ترجم نفي الشرك نو شرك مجفف ولا براءته منه تسمى رارات اللي هنا ياسرد ديالنا ومن فعله كسمى رارات سبال كسراو من دينه وإخلاص العبادة لله وحده نو عبادان طرت تقول سبيتشا مسرات والإيمان ما من بالرسول بملاكتنيوچ وطاعته ملاكتنيوچ دمو متازز نو وقضى ربك الا تعبدوا الا اياه اي امر ووصى እንዳለው ማለት ነው አላህ አዟል እሱም ብቻና እሱም ብቻ እንድትገዙ ሌላንም እንዲያትገዙ فقوله الا تعبدوا የሚለው ላትገዙ ማለት فيه معنى لا اله ያለችውን ትርጉም ያስይዘናል ማለት ነው وقوله الا اياه እሱም ብቻ ሲቀር ያለው ደግሞ معنى لا الا الله ያለችውን ያስረዳናል ማለት ነው وهذا هو معنى كلمة الإخلاص نو እንግዲህ كلمة الإخلاص لا إله إلا الله ترجم ነው كما قال تعالى قل بله بلاቸው يا أهل الكتاب إن أنت የኪታብ ባልተቤቶች ሆይ تعالوا نو إلى كلمة ወደ አንዲት ቃል سواء بيننا وبينكم በእናንተና በእኛ መካከል ወደ ሆነችው አንድ ቃል እሷ ምንድናት አላ تعبدوا ላትገዙ አላ نعبد ላንገዛ إلا الله اللهم ብቻ እንጂ ولا نشرك به በሱም ላናጋራ فقوله مالته ألا نعبد لا نجزا فيه معنى لا إله إلا معبود حق يا لو ترجمنا ألا نعبد بونت ميجز جيتا إلا الله كالله بستقر إلا إياه يا لو مالتنا والمستثنى نو كهلنا ما نجزا بس بتشاسي كر في كلمة الله فسبحان الله كيف خاز الله اندي هالقو يابرارا اندي تدبك مع بيانه ووضوحه جلس كما هو قال لبوزوች እንዴት እንደተደበቀች በጣም የሚገርም ነው من متأخر هذه الأمة ከዚህ ኡማ የመጨረሻዎቹ ወልዮችን መቃብሮችንና የተለያዩ ቦታ ይሄዱ እርዱን ብለው የሚሉበት እንዴት ዝህ ያለ አላህ Subhanahu Wa Ta'ala እንዴት ተደበቀ በጣም የሚገርም ጉዳይ ነው ይሄ በጣም ማለት ነው ወደ ዛሬው አያታችን ስንመጣው ደግሞ አዕቡዱላህ ወላ ተሽሪኩ ቢሂ ሸይአ ወዲያለው አላህን ብቻ ተገዙት በሱ አታጋሩ ወዲያለው ስንመላ هذه الآية እቺ አንቀጽ ደግሞ تبين العبادة عبادان ታብራራል التي ያቺ خلق لها ለሷ የተፈጠሩላትን የሰው ልጅ የተፈጠሩላትን ዓላማ ታብራራለች ማለት ነው فإنه تعالى قرن الأمر تزازنا አቆራይቷል بالعبادة በመገዛት التي فرضها እሱ ግዴታ ያረጋት بالنهي ከመከልከል عن الشرك الذي حرمه እሱ ከከለከለው ከማጋራት وهو الشرك في العبادة ነው በመገዛት ሌላ ማጋራትን አላህ ከልክሏል فدلت هذه الآيات ስለዚህ አያት የምታመላክተው ምንድነው አላ አንጅቲና በሽርክ ሽርክን ጎሳዎች በሙሉ መራቅ መከልከል ሸርጡን ነው መስፈርት ነው في صحة العبادة ማለት ነው ኢባዳ ሊበቃ ዘንድ ትክክለኛነቱ ሊኖረው ዘንድ የሽርክ ጎሳዎችን በሙሉ መራቅ فلا تصح አትበቃም ኢባዳ የምትባለው መገዛት የምትባለው ነገር ቢዱን ይሄ ያለሱ አስለን በጭራሽ ማለት ነው كما قال تعالى الله سبحانه وتعالى ብሎ እንዳለው ይሄንን واعبدوا الله ولا تشركوا به شيئا ያለውን መጀመሪያ ተፍሲር ሲፈሰር ቁርአንን የሚፈሰረው በቁርአን ነው ከዛ በኋላ ደግሞ ቁርአኑ መልሶ በቁርአን የማይፈሰረው በሐዲስ በነብዩ አለይሂ ሰላቱ ወሰለም ለነሱ ምክንያት ጅብሪል መጥቶ ለነሱ ስላስረዳቸው ከዛ ደግሞ ያ ካልሆነ በሱሐቦች ቃላት ነብዩ አለይሂ ሰላቱ ወሰለም ብለው እንዳሉት የዚህ ኡማ ሐብሩል ኡማ ዋናው ኢብኑ አባስ ናቸው ፈሳዱ ስለዚህ በሱሐቦች ይፈሰራል አሁን እዚህ ላይ አሁን ወአብዱላህ ወላ ተሽሪኩ ቢሂ ሸይአ ለውን ሲፈስረው ሌላ የቁርአን አያት ምን ይለናል ወለው አሽረኩ ብሏል አላህን ብቻ ተገዙት በሌላ አታጋሩ አይደል ወለው አሽረኩ አለ በሌላ አያቱ ደግሞ አላህ ሲገልጽልን ማንኛውም ይሁን ሩሱሎችም ይሁን ሌሎችም እኮ ቢያጋሩ ለሐቢጦ ይበላሻል አንሁም ተነሱ ማካኑ ያዕመሉን ይጠቅመናል ብለው የሚሰሩት ስራ ሁሉ ይበላሽባቸዋል አለ وقال تعالى هنا مليل آيات لي هنا مهنن القرآن آيات عندهم بعندو سياقلص اللي من على ولقد هي برقت እኮ ተወርዷል إليك ወደ አንተም وإلى الذين من قبلك كانت በስተፊት ወደ ነበሩትም ለይን አሽረክተ ብታጋራ ለነብዩ አለይሂ ሰላቱ ወሰለም ያጋራሉ ማለት አይደለም ለነብዩ መልእክቱ ሲወርድ ለሌሎቻችንም ስለሚያስረዳ ነው ለይህበጠና عملك ማለት ነው ስራህ ይበላሻል ወለተኩነነ ትሆናለህም من الخاسرين ከከሰሩት ሰዎች ትሆናለህና ተጠንቀቅ ያሻል ማለት ነው
በሊላህ ይልቁንም አላህን ፈዕቡድ ተገዛ ወኩን ሁን ሚነ ሻኪሪን አላህን እየተገዛ ደግሞ ከአመስጋኞች ሁን አለ አላህ ሱብሓነሁ ወተዓላ። በል ኢያሁ ፈዕቡድ ወኩን ፈተቅዲሙል ማዕሙል ስራውን ይሄ በአረበኛ ቋንቋ መጀመሪያ ፊዕል ስራ ይመጣ ከዛ መጀመሪያ ፋዒሉ ከዛ በኋላ ስራው በኋላ ነበር የሚመጣው። ግን አሁን እዚህ ስራውን ያስቀደመው ኢያሁ አላህ በሊላህ አላህን አስቀደመ። ፈዕቡድ ኢላህ ነበር ግራመሩ ማለት ነው በአገባቡ ቢሆን። ግን አላህን ያስቀደመው ለምንድነው? ቱፊዱል ሐስር ነው ጭልጥ ማድረግ ነው አላህን ብቻ ለማለት ነው። ሌላ ነገር ገዛለሁ ቢል የሚገዛውን አለየም። አላህን ካስቀደመ ግን አላህን እንደሚገዛ ጭልጥ አደረገ መጨረሻውን ወሰነ ማለት ነው። አይ በሊላህ ፈዕቡድ ወህደሁ እሱም ብቻ ላ ገይሩ ሌላ ሲቀር ማለት ነው። ከማ ፊል ፋቲሐቲል ኪታብ ቁርአን መክፈቻ ላይ አልሐምዱን ስንቀራ ኢያከ ነዕቡዱ ወኢያከ ነስተዒን ብሎ እያንተን ብቻ እንገዛለን አንተን ብቻ በአንተ ብቻ እንታገዛለን ብሎ እንዲያስቀድመው። ወቀረረ ተዓላ አላህ ሱብሓነሁ ወተዓላ ይህን ነገር አስረግጦልናል። ሀዘ ተውሒድ ይህንን እኮ ተውሒድን ቢቀውልህ በማለቱ አሁንም አረጋግጦልናል። ቁል ብለህ በል ኢነኒ እኔም ብቻ አላቸው ነቢዩ ዓለይሂ ሰላቱ ወሰላም። ቁል ብለህ በል ኢኒ እኔ እኮ ኡሚርቱ ታዝዣለሁ። ቁል ብለህ በል ያ ሙሐመዱ ኢኒ እኔ እኮ ኡሚርቱ ታዝዣለሁ አን ዕቡዱላህ አላህን እኮ እንዲገዛ ታዝዣለሁ። ሙኽሊሰን ለሁ ዲን መገዛትን ለሱ ብቻ ያደረግኩ ሲሆን ታዝዣለሁ ብለህ በላቸው አንተ ሙሐመድ። ሌላ ነገር ትገዛ የሚሉህን በፍጹም እንዲያትሰማ ማለት ነው። ወዲኑ ስለዚህ ይሄ ዲን እስልምና የሚባለው ሃይማኖት የሚባለው ሆል ዒባደቱ ነው መገዛት ነው መታዘዝ ነው ለጌታው። ቢፊዕሊ ማአመረሁ ቢህ እሱ ባዘዘው ወተርኪ ማነሃ አንሁ እሱ የከለከለውን መከልከል ነው። ከማ ቃለ ልዓላመቱ ኢብኑል ቀይም ትልቁ ዓሊም ብለው እንዳሉት ረሒመሁላሁ ተዓላ ወልአምሩ ወነህዩ አምር ትእዛዝ አላህ ያወረደ ወነህዩ አላህ የከለከለው አለዚ ሆ ዲኑሁ ነው። እሱ ዲን ብሎ ማለት ይሄ ነው። ወጀዛኡሁ ዋጋው የሚከፈለው የውመል መዓድ ታኒ የመጨረሻው ቀን ከዚህ ዓለም ሁለት የሚመጣው የዛን ጊዜ ነው ብለው ግጥም ገጥመዋል። ስለዚህ የዲኑ መሰረት መታዘዝ የታዘዘውን የከለከለውን መከልከል ስለሆነ ዒባዳ የሚባለው ነገር ይሄ ነው። አላህ ክልክል ናቸው ብሎ ሌሎችንም ከኔ ውጭን አታጋሩ ያለውን በጭራሽ አለመራቅ ከዛ በኋላ እኔም ብቻ ተገዙኝ ያለውን እሱም ብቻ መገዛት ነው ማለት ነው። ወአኺሩ ዲዕዋና አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ኸልቂና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።